አዲስ ቀን ተጨምሮልኛል ብዬ ሳስብ ለመኖር ብቻ አይደለም። ሰላም ለእናንተ ይሁን። እንዴት ናችሁ? ዛሬ በማለዳ መጣሁ። በጠዋት ተነስቼ የማለዳዋን ፀሐይ እያየኋት ነበር። እኔና የማለዳ ፀሐይ ቁርኝነታችን ከጠነከረ፣ ግንኙነታችን በጣም ከተያያዘ 10 ዓመት ሞላው ብል ትክክል ነው። ባለፉት 10 ዓመታት ውስጥ በእያንዳንዱ ቀን እየተነሳሁ የማለዳዋን ፀሐይ አያታለሁ። ለምን እንደሆነ ታውቃላችሁ? ተስፋ ትሰጠኛለች፣ በተስፋ ትሞላኛለች። በእድሜዬ ላይ አንድ ቀን እንደተጨመረ ትነግረኛለች። የማለዳዋ ፀሐይ ተስፋ የምትሆነኝ ለመኖር እና ለትግል ብቻ አይደለም። እና ጠዋት ተነስቼ ፊት ለፊት ቁጭ ብዬ ፀሐይዋን ቀና ብዬ እየተመለከትኳት ዛሬ አዲስ ቀን አለኝ፣ ዛሬ አዲስ ቀን ተጨምሮልኛል ብዬ አስባለሁ። አዲስ ቀን ተጨምሮልኛል ብዬ ሳስብ ለመኖር ብቻ አይደለም። በእርግጥ ለመኖርም አንድ ነገር ነው፣ ግን ለሁለት ነገሮች አዲስ ቀን ተጨምሮልኛል እላለሁ። አንደኛው ለትግል፣ በየቀኑ የምገፋው፣ በየቀኑ ላሸንፈው የምፈልገው፣ በየቀኑ ልቀርፈው የምፈልገው ነገር አለኝ። ከጤናዬ ጋር የተያያዘ ሕክምናዬን የምከታተልበት፣ ቴራፒውን የምሰራበት፣ እነዚህ ነገሮች ላቤን አፍስሼ የምሰራው ነገር ለውጥ ይሰጠኛል ብዬ ተስፋ እንዳገኝ የማለዳዋ ፀሐይ ይሄንን ታበስረኛለች። የእውነት አንዳንድ ጊዜ እንደ ሞኝ ቀና ብዬ እያየኋት ዳጊ ወጣሁ መጣሁ የምትለኝ ይመስለኛል። ጀምር፣ ትግልህን ጀምር፣ በርቷል የምትለኝ ይመስለኛል። ግን የማለዳዋ ፀሐይ ተስፋ የምትሆነኝ ለመኖር እና ለትግል ብቻ አይደለም። እውነቱን ንገረኝ ካላችሁኝ መሽቶ በነጋ ቁጥር እኔን የምትጠብቅ አንድ ነፍስ የሆነ ቦታ ያለች ይመስለኛል። እኔን አይታ የምትጽናና፣ እኔን አይታ የምታመሰግን፣ ንግግሮቼን ሰምታ የምትጽናና፣ እያዘቀዘቀችበት ካለችበት ጨለማ ቀና የምትል፣ ተስፋ ቆርጣ ልትተወው የደረሰችውን መኖር ወይንም ስራ እንደ አዲስ ልትጀምር የተዘጋጀች እኔን የምትጠብቅ አንድ ነፍስ ያለች ይመስለኛል። የማለዳዋ ፀሐይ ለመኖር መጣሁልህ፣ ለትግል መጣሁልህ ከምትለኝ በላይ አንተ ለምታጽናናቸው፣ በአንተ ህይወት ለሚማሩ፣ ለሚያመሰግኑ ሰዎች ስራህን እንድትሰራ ብርሃኑን ገለጥኩልህ የምትለኝ ይመስለኛል። ያለፉትን 10 ዓመታት ብታምኑም ባታምኑም በየማለዳው ወጥቼ ፀሐይዋን አያታለሁ። ኧረ ቶሎ በሉ ፀሐይዋ ሳታመልጠኝ ይላሉ። እነዚህን መልእክቶች በየቀኑ ትነግረኛለች። ለራሴ በተስፋ እሞላለሁ። በተስፋ የምሞላው ትናንትና አልፏል የሚለውን መልእክት ትነግረኛለች። ነገም አልመጣም፣ ዛሬ ግን ያንተ ነው፣ በርቶልሃል፣ አንድ ብለህ ጀምር። ምናልባት እኮ ትናንትና ሰርቼ ደክሞኝ ተሰላችቼ እፍ ብዬ ገብቼ ተኝቼ ይሆናል።
የጠዋቷ ፀሐይ የምትነግረኝ ዛሬ እንደገና የሥራ ቀን አለ ነው የምትለኝ። ዛሬ እንደገና የህይወት ቀን አለ ነው የምትለኝ። አዲስ ንፋስ፣ አዲስ ብርሃን። የኔን ህይወት ከጉዳቴ ጋር ብቻ እንዳታገናኙት። ፀሐይዋ ለሁሉም እኩል ነው የምትወጣው። ለክፎች አትል፣ ለደጎች አትል፣ ለመልካሞች አትል፣ ለመጥፎች አትል፣ ለሁላችንም ነው የምትፈነጥቀው። ትናንት ላደከማቸው፣ ትናንት ላሰለቻቸው፣ ትናንት ተስፋ ላስቆረጣቸው ሰዎች ሁሉ ይሄው እንደገና ብርሃን፣ ይሄው እንደገና ተስፋ፣ ይሄው እንደገና የሥራ ቀን እምትል ይመስለኛል። ልክ የማለዳዋን ፀሐይ ስንሞቃት ደስ እንደሚለን፣ ተክሎችም ሲያገኟት ደስ እንደሚላቸው ተስፋችንም እንደዛ ነው የሚያብበው። በቃ ደስ ይለኛል። ሌላ ቀን ተሰጠኝ ይላል፣ ሌላ ተስፋ ተሰጠኝ ይላል፣ ሌላ የማመስገኛ ቀን ተሰጠኝ ይላል። ሌላ ደግሞ በኔ የሚጽናና፣ በኔ ቀና የሚል፣ በኔ ተስፋ የሚያደርግ፣ አይቶኝ ብቻ የሚማር፣ ሰምቶኝ ብቻ የምትጽናና አንድ ነፍስ አለች። ቀጥሎ ወደ ሥራ ይለኛል። እኔ አሁን እያንዳንዱን ቀን የምኖርበት ምክንያት አለ። የምኖርበትን ምክንያት የምታበራልኝ ግን የማለዳዋ ፀሐይ ናት። ምናልባት በነፃ ስለምናገኛት ዋጋ የሌላት ለሚመስለን ሰዎች ይቺን ፀሐይ ለማየት እየናፈቁ ያልታደሉ ብዙ ሰዎች እንዳሉ ባስታውሳችሁስ? ወጥቼ ፀሐይ መሞቅ ፈልጋለሁ ግን አልችልም። ወጥቼ ፀሐይዋን መሞቅ ፈልጌ ነበር ግን አልታደልኩም የሚሉ ብዙ ሰዎች አሉ። እኔ ይህንን እድል ካገኘሁት ውስጥ ነኝ። እናንተም ይህንን እድል ካገኛችሁት ሰዎች ናችሁ። የማለዳዋ ፀሐይ ተስፋ ናት፣ አዲስ ቀን ናት፣ አዲስ ጉልበት ናት፣ አዲስ ብርታት ናት፣ አዲስ ማንነት ናት፣ አዲስ ህይወት ናት። የኔን መፈክር ታውቁታላችሁ አይደል? የኔ መፈክር እኮ ህይወት እስካለ ተስፋ አለ ምትለች። ሰው በህይወት ካለ ፀሐይዋን ማየት ከቻለ ተስፋ አለ። ተስፋ የሌለው በሞት ውስጥ ብቻ ነው፣ በጨለማ ውስጥ ብቻ ነው። በህይወት እያላችሁ የማለዳዋን ፀሐይ እያያችሁ ተስፋ የለኝም ለምትሉ ሰዎች ዛሬ እኔ እነግራችኋለሁ፣ በህይወት እስካላችሁ የማለዳዋ ፀሐይ ወጥታ አዲስ ቀን እስካበሰረቻችሁ ድረስ ተስፋ አላችሁ። እንደገና ጀምሩ፣ እንደገና ቁሙ፣ እንደገና ቀና በሉ። ትዝ አላችሁ? ይህንን እኮ ማውራችሁ እኔ 2% የመትረፍ ዕድል የነበረኝ ሰው እኮ ነኝ። አበቃ፣ አከተመ፣ ጨለመ የተባልኩት ሰው እኮ ነኝ። ከ10 ዓመት በኋላ ይህንን ማውራችሁ በእውነት በእውነት ነው የምላችሁ። ህይወት እስካለ ድረስ ተስፋ አለ። እዚህ ደርሳል ብሎ ማን አሰበ? ማንም። እኔም ራሴ አላሰብኩም። የእውነት እኔም ራሴ አላሰብኩም። ግን ህይወት እስካለ ተስፋ አለ። ይሄው ዛሬም የማለዳዋን ጀንበር አግኝቻታለሁ። እንደዚህ በደስታ እንደዚህ በፍካት ማወራችሁ ዛሬም ተስፋ እንዳለኝ ስለነገረች፣ ዛሬም ስለበራችልኝ እና የእውነት ደስ ይለኛል። ፀሐይ ወጣለች።
ይሄ እንግዲህ የዕለት ተዕለት እንቅስቃሴ አንድ አካል ነው። በእያንዳንዱ የሰዓት ኢንተርቫል ውስጥ እንደዚህ ድጋፍ የምፈልግባቸው ነገሮች ይኖሩኛል። እንደዛም ሆኖ ግን ደስ ይለኛል። በዙሪያዬ ብዙ አጋር እንዳለኝ ይሰማኛል። የማለዳዋ ፀሐይ ከምትሰጠኝ ተስፋዎች ውስጥ አንዱ ብቻዬን እንዳልሆንኩ። እናም ደስ ይለኛል። በዕለት ተዕለት እንቅስቃሴዎቼ ውስጥም ይሄ አብሮኝ ይቀጥላል። እንግዲህ ይህንን ካልኳችሁ አሁን ደግሞ የዕለት ተዕለት ኑሮዬን፣ ጉዞዬን፣ የአንዳንዱን እርምጃዎቼን ኑ ላስቃኛችሁ። እንሂድ። እምነት የሁሉ ነገር መሰረት፣ መሬት፣ መደላደያ ደግሞ መስፈንጠሪያ ቦታ ነው ብዬ አምናለሁ። ከእያንዳንዱ የህይወት መሻሻልና ለውጥ ጀርባ እምነት አለ። እምነት የሁሉ ነገር መሰረት፣ መሬት፣ መደላደያ ደግሞ መስፈንጠሪያ ቦታ ነው ብዬ አምናለሁ። እምነትን ሳነሳ ሁለት ነገሮች፣ አንደኛው ነገር ሰው በፈጣሪው ላይ የሚኖረው እምነት ነው። ሁለተኛው ደግሞ ሰው በራሱ ላይ የሚኖረው እሻሻላለሁ፣ እለወጣለሁ ብሎ ማመን ነው። በህይወቴ ውስጥ ትልቁ የረዳኝ፣ ያገዘኝ፣ ዛሬም ላለሁበት መሻሻል መሰረት የሆነኝ እምነት ነው ብዬ አስባለሁ። አንደኛውና ትልቁ ነገር በፈጣሪ ላይ ያለ እምነት፣ አንደኛውና የመጀመሪያው መሰረታዊ ነው ብዬ የማምነው ሰው በፈጣሪው ላይ የሚኖረው እምነት ነው። ይህንን ለማንሳት ሁልጊዜ እንደ ምሳሌ የማነሳው ገበሬ ነው። አንድ ገበሬ በባዶ እርሻው ላይ ምንም በሌለበት አውድማ በሆነው ባዶ ሜዳ ላይ በእምነት ዘሩን ይጥላል። ያቺ የጣላት ዘር ነገ 30፣ 60፣ 100 ፍሬ አፍርታ ለብዙ ሰዎች መጋቢ ትሆናለች፣ የኔንም ህይወት ትለውጣለች ብሎ አምኖ ባዶውን መሬት ያለሰልሰዋል፣ ይኮተኩተዋል። ከዛ በኋላ ውሃ ያጠጣዋል። ግን መሬቱ ባዶ ነው። ገበሬው ግን ቆሞ የሚያየው ነገር ያ ትልቁ እርሻ በሰብል ሲሞላ ነው። አሁን የሚታየው ግን ባዶ ሜዳ ነው። እዛ ባዶ ሜዳ ላይ የዘራው ዘር ቀን ጠብቆ ሳምንታትን አሳልፎ ወራትን አስቆጥሮ ሙሉ በሙሉ በእህል ይሸፈናል። ከራሱ አልፎ አገሩን፣ ህዝቡን ይመግባል። የሆነ ቀን በህይወቴ ውስጥ ያየሁት ባዶ ሜዳ ነበር። የሚነጋ የማይመስል ጨለማ ነበር። ባየው ቁጥር የሚታየኝ ህመምና ቁስል ብቻ ነበር። ባየው ቁጥር የሚታየኝ ባዶነትና ብቸኝነት ነበር። ራሴን በእምነት ሳበረታው ግን ከባዶነቱ ጀርባ ያለውን፣ ከጨለማው ጀርባ ያለውን፣ ከቁስሉ ጀርባ ያለውን ሌላ የተሻለ ቀን በእምነት ማየት የግድ ላይ ነበር። መበርታት የጀመርኩት በእምነት በርትቼ ከዚህ ቀን ተሻግሮ ያለውን ቀን ማየት ስችል። ምናልባት ዛሬ የምትዘሩት ሁሉ የሚበቅል አልመስል ብሎ ይሆናል። ምናልባት ዛሬ ከተኛችሁበት ቀና የምትሉበት ቀን የማይመጣ መስሏችሁ ይሆናል። በእውነት እኔ ራሴ ግን እንደዛ ነበርኩ። ተዘርግቼ አልጋ ላይ ከተኛውበት ቀና የምልበት ቀን የሚመጣ ፈጽሞ አይመስለኝም ነበር። እጆቼ የት እንዳሉ ማላቅበት፣ እግሮቼ እንኳን ወዴት አቅጣጫ እንደነበሩ ፈጽሞ ማላቅበት ወራት ነበሩ። ግን በእምነት ይሰራሉ፣ ይንቀሳቀሳሉ፣ ይራመዳሉ፣
የማምነው አምላክ በዚህ ሊረዳኝ ይችላል ብዬ አምን ነበር። ምን አይተህ ነው የምታምነው ብትሉኝ፣ ምንም፣ ፈጣሪን ብቻ። ዛሬ ከመሸ አይነሳም። ምናልባት ላይነቃ ይችላል በተባልኩባቸው ቀናቶች እንኳን እንደምነቃ አስብ የነበረው ምንም ኖሮ አይደለም፣ ፈጣሪን ብቻ በማመን። አይገርማችሁ? ግን እነቃ ነበር። አይነጋም በተባሉባቸው ቀናቶች እንኳን ይነጉ ነበር። ገበሬው ያንን ባዶ ሜዳ፣ ያንን ባዶ እርሻ እህል እንደሚዘራበት ለራሴ በእምነት በተስፋ ራሴን ሞላው ነበር። ግድ የለህም ዳጊ፣ የተሻለ ቀን ይመጣል። ግድ የለህም፣ ከዛሬ ሚሻል የሚባሉ ቀናቶች ከፊቴ ይኖራሉ። ፈጣሪ ደግሞ ለሚያምኑት የታመነ ነው፣ ተስፋ ለሚያደርጉት የታመነ። ይሄንን በምንድን ነው የምትነግረን ብትሉኝ፣ መጽሐፍ ቅዱስ ልጠቅስ ወይንም ደግሞ ቅዱስ ቁርአን ልጠቅስ አይደለም፣ ራሴን ነው የምላችሁ። ከትናንት ዛሬ በጣም የተሻለ ነበር። ካለፉት ዓመታት ይሄኛው ዓመት በጣም የተሻለ ነበር። ፈጣሪ የተሻለ ያደርጋቸዋል ብዬ ባመንኩት ቀናቶችና ወራቶች ላይ የተሻሉት ቀናቶች መጥተዋል። ምንም መጽሐፍ ሳልጠቅስ እናንተ እንኳን ከዛሬ 5 ዓመት 6 ዓመት 10 ዓመት በፊት ስታውቁ እንደዚህ ነበርኩ? በፍጹም። በፈጣሪ ላይ የምታደርጉት እምነት ምንም እንኳን ደመና ባይታይ የኛ ሸለቆ ግን ይሞላል ብሎ የማመንን ያክል ብርታት ይጠይቃል። ያመናችሁት ፈጣሪ ደግሞ የታመነ ነው። ሁለተኛው እምነት የምለው በራስ መተማመን፣ በራስ ላይ ያለ እምነት። አሁን ፋክቶቹን ላሳያችሁ። ፋክቶቹ ምን ይላሉ? 2% የመትረፍ እድል ነው ያለ። ፋክቶቹ ምን ይላሉ? ከዚህ በኋላ ካልጋ ላይ ቀና ማለት ላትችል ትችላለህ። ፋክቶቹ ምን ይላሉ? ምናልባት ተመልሶ የመናገር ድምፁ የመሰማት አቅም ላይኖረው ይችላል። እያንዳንዱ የሚታዩት ነገሮች የሚሉት ይሄንን። እኔ ግን ለራሴ አንድ ነገር እነግረው ነበር። ከዚህ ፈተና በላይ መሆን ትችላለህ። እዚህ ፈተና ላይ መቆም ትችላለህ። እንቅፋት 2 ነገር ያደርጋል። አንደኛው ይመታና ይጥላል። ሁለተኛው ይመታና እንደውም ያንደረድራል። አንዳንድ እንቅፋት ሲመታን ወደፊት የምንሮጠው ሩጫ የበለጠ ያፈጥናል። ለራሴ የምንለው ነበር፣ ይሄ እንቅፋት መንደርደሪያ ማድረግ ትችላለህ። ይሄ ሁል ጊዜ በጀርባዬ ተኝቼ ላይ ላይ ያሉትን ኮርኒሶች እየቆጠርኳቸው ግን ለራሴ የምነግረው እውነት ነው። እንደውም ከዚህ በላይ ሆነ መስራት ትችላለህ። በየቀኑ በራሴ ላይ ያለኝን እምነት፣ በራሴ ላይ ያለኝን መተማመን እገፋዋለሁ፣ አበረታዋለሁ። በነገራችሁ ላይ ሰው ከውስጡ አምኖ ሲነሳ ነው እንጂ ከውጪ ሲነገረው ሊነሳ አይችልም። የዶሮ እንቁላል ጫጩት ሆኖ የሚወጣው ጫጩቷ ከውስጥ ስትሰብረው ነው እንጂ እኛ አምጥተን ብንሰብረው ጫጩት ሆኖ አይወጣም። በውስጤ ይሄንን ኃይል በሞላሁት ቁጥር፣ ይሄንን እምነት ባዳበርኩ ቁጥር፣ ለራሴ ይሄንን ደጋግሜ በነገርኩት ቁጥር አንዳችን ማላቆ ጥንካሬ ይሰማኛል።
ከዚያ በኋላ ሕክምናውን ለማድረግ በሚሄድበት ጊዜ በፈጣሪ ላይ ሙሉ መተማመን ኖሮኝ በራሴም ደግሞ እርግጠኝነት ኖሮኝ አደርግ ነበር። እያንዳንዱ የማደርጋቸው ቀዶ ጥገናዎች ፍጹም ሊባል በሚችል ሁኔታ ስኬታማ ናቸው። በጣም ከባዱ ነገር ግን ፊዚዮቴራፒው፣ በየጊዜው የማደርገው እንቅስቃሴ በጣም አድካሚ፣ በጣም አሰልቺ፣ ለውጦቹ በጣም ቀስ እያሉ የሚታዩ ነበሩ። ግን አንድ እምነት ነበረኝ፣ የተሻለ ቀን ይመጣል። ዛሬ የምታለቅሰው እንባ፣ ዛሬ የምታፈሰው ላብ ነገን ይሰራል የሚል እምነት ነበረኝ። እያንዳንዱ የሚጣለው ነገር መደላደያ እንደሚሆን እምነት ነበረኝ። ጥቂት ነገር ከኔ የሚጠበቀዋል እስከ መጨረሻዋ ደቂቃ አደርግ ነበር። አሁን ሁለቱን እምነቶች አጣመርኳቸው። በፈጣሪ ላይ ያለው ትልቁ እምነት ደግሞ በራስ ላይ ያለ ትልቁ መተማመን። የእነዚህ ነገሮች ድምር ውጤት ሳምንት አልፎ ሳምንት በተተካ ቁጥር፣ ወራት አልፈው ወራት በተተኩ ቁጥር፣ የእነዚህ ድምር ውጤት ዓመታትን ባሻገረ ቁጥር ለውጦች ነበሩ። ይህን የማወራው ስለ ጉዳት ከመሰላችሁ ተሳስታችኋል። ስለ ጉዳት ብቻ አይደለም። በእናንተም ሕይወት እንደዚህ ሆነ። ምንም ጉዳት የሌለበት ሰው እንኳን የተሻለ ዓመት፣ የተሻለ ሕይወት፣ የተሻለ ውጤት፣ የተሻለ ስኬት ለማምጣት በዋናነት በፈጣሪ ቀጥሎ በራሱ ማመን አለበት። ገበሬው አምኖ ባዶ ሜዳ ላይ ዘሩን እንደሚጥለው እኛም በሕይወታችን ላይ አምነን ጥረታችንን መቀጠል አለብን። አምነን ዕውቀታችንን መዝራት አለብን። አምነን ታማኝነታችንን መዝራት አለብን። ቀን ቆጥሮ ዘመን ቆጥሮ ይበቅላል። ዛሬ እንደዚህ ቁጭ ብዬ ተረጋግቼ የማወራችሁ ትናንትና ቁጭ ማለት ታሪክ የነበረበት ሰው፣ ወገቤ ከተዘረጋበት የማይታጠፈው ሰው፣ ዛሬ ድምፄን አሰምቼ የማወራችሁ ሰው ትናንትና በምልክት በአይን ጥቅሻ በሹክሹክታ ብቻ የማወራው ሰው ነው። ያ ቀን እንደሚያልፍ ግን እምነት ነበረኝ። አለፈ። ዛሬ ያልፋል። የተሻለ በጎ ቀን ይመጣል። እኔ አምናለሁ። አምኜ የምናገረው ነገር፣ አምኜ የምሰራው ስራ ደግሞ ዘር ነው፣ ይበቅላል። የተሻለውን ቀን ያመጣል። ከሁሉ በላይ ደግሞ ያመንኩት ፈጣሪ ነው። ሁሉን የሚችል አምላክ፣ ሁሉን የሚለውጥ አምላክ። በፈጣሪ ላይ ያላችሁ እምነት በጠነከረ ቁጥር ደግሞ በራሳችሁ የሚኖራችሁ መተማመን ባደገ ቁጥር እመኑኝ ይቀየራል፣ ይለወጣል። የእምነት ጉልበታችሁ ከጠነከረ የተሻለው ቀን ይመጣል። ያ የምትዘሩት የእያንዳንዱ ቀን ውጤት ደግሞ ለውጥ ሆኖ ስኬት ሆኖ ሙላት ሆኖ ይበቅላል። በእኔ ሕይወት እየሆነ ያለው የሆነውም ይሄ ነው። በፈጣሪ ላይ ያላችሁን እምነት አጠንክሩ። በራስ መተማመናችሁን ገንቡ። የእምነታችሁን አቅም ስታጠነክሩ በራስ ላይ ያላችሁን እምነት እያዳበራችሁ ስትመጡ ሁሉም ይሻሻላል። የተሻለ ቀን ይመጣል። በአራዊቱ ዓለም እንኳን ብንሄድ ታግሎ ያሸነፈ ነው በልቶ የሚያድር። ወድቆ አልቅሶ ተሸንፎ ከስሮ አርአያ የሆነ ማንም ሰው የለም። ታግሎ ያሸነፈ ብቻ ነው ውጤታማ የሚሆነው።
እንኳን በሰው ዓለም ቀርቶ በአራዊቱ ዓለም እንኳን ብንሄድ ታግሎ ያሸነፈ ነው በልቶ የሚያድር። ለትግል አስፈላጊው ነገር ጥንካሬ ቢሆንም ጥንካሬ ግን ሩቅ አያስኬድም። ትግል ይፈልጋል፣ ጽናት ይፈልጋል። አንድ ቀን፣ 2 ቀን፣ ሳምንት፣ ወር፣ 6 ወር፣ ዓመት፣ ከዛ ዓመታት በኔ ህይወት ውስጥ የሆነው ይሄ ነው። በፈጣሪ ከማመን በራስ ከመተማመን ቀጥሎ የእያንዳንዱን ቀን ትግል በጽናት መታገል። የዊልቸር ህይወት ማንም ሰው እንደሚያስበው ቀላል አይደለም። በጣም ከባድ ህይወት። የእያንዳንዱን ቀን ጽናት፣ የእያንዳንዱን ቀን ትግል ይፈልጋል። ያለማቆም መታገል፣ ያለመሸነፍ መታገል። በነገራችሁ ላይ ለውጥ እኮ በአንድ ቀን አይመጣም። የቱንም ያክል ጠንካራ ስፖርት ቢሰራ በአንድ ቀን የሚመጣ ጡንቻ፣ በአንድ ቀን የሚመጣ ለውጥ የለም። በጽናት የሚታገል ብቻ ነው የሚያሸንፈው። ቅድም ፋክቶቹ ምን ይላሉ ብያችሁ ነበር። መቀመጥ አይችልም ነበር። አንድ ቀን ስቀመጥ ራሴን ስስት፣ ስወድቅ፣ ስነሳ፣ የሆነ ቀን ቁጭ ሲያደርጉኝ በዚህ በኩል ስወድቅ፣ ስነሳ፣ ዛሬ ቁጭ ብዬ እያወራኋችሁ። ምናልባት ለሆኑ ሰዎች ቁጭ ብሎ ማውራት ምንም ላይሆን ይችላል። ለእኔ ግን የትግል ውጤት ነው። እጅ አንቀሳቅሶ ስፖርት ሰርቶ ተንቀሳቅሶ የሚፈልጉትን ነገር ሰርቶ መግባት መውጣት በጣም ያታግላል። ግን ጽናት የሌለው ህይወት ውጤታማ አይሆንም። በእምነት በሃይማኖት አስተምሮ ውስጥ ብትሄዱ ከእያንዳንዱ የእምነቱ አባል የሚፈለገው ነገር ጽናት። እያንዳንዱ ስለ ስኬት የሚያወራ ሰው ቢመጣ ከስኬቱ ጀርባ ያለው ነገር ቢኖር ትግልና ጽናት ነው። ወድቆ የተነሱ ሰዎች ሁሉ በጽናት ነው እዚህ የደረሱት። የትኛውንም ስፖርተኛ ብታዩት ጡንቻው በአንድ ቀን አልተገነባም። አንድ ቀን በሰራው ስፖርት አልቆመም። ጽናት እልህ ያስጨርሳል። ጽናት እንባ ያመጣል። በእያንዳንዱ ስኬትና ለውጦች ውስጥ ጽናት የግድ ነው። ጸንቶ ታግሶ ደክሞ የሚጠበቀውን ዋጋ ከፍሎ የሚሄድ ነው የሚፈልግበት ቦታ መድረስ የሚችል። በጣም ቀላል ምሳሌ ላንሳላችሁ። እኔ ያለምንም ድጋፍ እችን ፖዚሽን ይዞ ይሄ ነገር ሳይደግፈኝ ለመቆም ከወራት በላይ ነው የወሰደብኝ። የመጀመሪያ ቀን በዚህ ሲያስቀምጡኝ አንገቴን መሸከም አልቻልኩም። ወገቤን መቆጣጠር አልቻልኩም። የእጆቼን ሚዛን እንኳን ጠብቄ መቀመጥ አልቻልኩም። ሁሉም ነገር ለኔ በጣም ከባድ ነበር። ለምን ያህል ጊዜ እንደተቀመጥኩ ታውቃላችሁ? 20 ሰከንድ። ከ20 ሰከንድ በኋላ ወደዚህ ወደኩ። ደግፈው ያዙኝ፣ መልሶ ወደ አቆሚ ሞከሩ፣ ወደዚህኛው ወደኩ። የአንገቴን ሚዛን መጠበቅ በጣም ከባድ ሸክም ነበር። ዛሬ ያለምንም ድጋፍ ራሴን ችዬ መቀመጥ ይችላል። ጥንካሬ ብቻውን ይህንን አያመጣውም። ጽናት ይፈልጋል። ቀናትን ወራትን ተግቶ ሳይታክቱ መስራትን ይፈልጋል። እኛ ሀገር የታገሰ ከሚስቱ ይወልዳል ይባላል። ብዙ ተረቶች አሉ። ትዕግስት መራራ ናት፣ ፍሬዋ ግን ጣፋጭ ነው ይባላል። በእነዚህ ሁሉ የትግል ጉዞዎች ውስጥ ጽናት ትልቁን ቦታ ይዛል። 10 ዓመት ቆይቶ ዛሬ የምታዩቸው
እያንዳንዱ ትንንሽም ትልልቅም ለውጦች የመጡት በጽናት። ጽኑ በእምነታችሁ፣ ጽኑ በአቋማችሁ። በየትኛውም የህይወት ፈተናና ውጣ ውረድ ውስጥ ብትሆኑ የሚያሻግራችሁ ጽናታችሁ። በነገራችሁ ላይ ታግሎ የቻለውን ያክል አቅሙን አውጥቶ ሰርቶ በሚያሸንፈውና ወድቆ ወይም ራሱን አጥፍቶ በሚቀረው ሰው መካከል ያለችው ልዩነት ጽናቱ ናት። የሰው ልጅ ደግሞ የጽናቱን ውጤት ነው በኋላ ላይ የሚያገኘው። ስለዚህ ጽናት ይፈልጋል። ጽናት ያስፈልጋል ስንል ግን ቀላል ነው ማለት አይደለም። አንዳንዴ ይታክታል፣ ያደክማል፣ ይሰለቻል። ብሎ አቅምን ሁሉ ጥሎ ምን ይሻላል የመጨረሻው ምርጫዬ ምንድነው እስከ ማለት ድረስ የመጨረሻውን ምሬት ያመጣል። አድካሚነቱ አታካችነቱ ሲበዛ የጀመረውን ጥሎ ያስወጣል። የሰበሰብከው መበተን ያመጣል። አገኘው ብለ ያስከውን እንኳን ማጣት ያመጣል። ውይ በእውነት አንዳንዴ ይደክማል ብለህ ከተውከው ግን የትኛውንም ውጤት ማግኘት የማይታሰብ ነው። እየደከመም እየሰለቸም ውጤቱ አልታይ እያለም ግን መታገሉን የቀጠለ ሰው፣ የጸና ሰው ያ ሰው ያሸንፋል። ያ ሰው ይርዘምም ጊዜው ይምሽም ይጨልምም ቀን ውጤቱን ግን ማየት ይጀምራል። ገበሬው ከዘራ በኋላ ምንም በማይታየው እርሻ ላይ አይኖቹን አፍጥጦ ይጠብቃቸዋል። ከቀናት በኋላ ትንሽ ውጤት፣ ትንሽ ነገሮች መምጣት ይጀምራል። ደስ ይለዋል። እያደገ እርሻ ይሆናል። አሸናፊነት፣ ድል አድራጊነት በጽናት ብቻ የሚገኝ የጽናት ውጤት፣ የጽናት ፍሬ ስኬት። ይቀጥላል ጉዟችን። አብረን እንሂድ።
የምትፈልጉትን ውጤት ለማግኘት ሁሉም ነገር ትዕግስት ይፈልጋል። አያችሁ፣ የምትፈልጉትን ውጤት ለማግኘት ሁሉም ነገር ትዕግስት ይፈልጋል። ትዕግስት ከሌለ የሚፈለገውን ውጤት ማግኘት ፈጽሞ ማይታሰብ ነው። ሁላችንም በሕይወታችን ውስጥ ከሁሉም ሰው አልያም ከፈጣሪ የምንፈልገው አንድ ነገር ይኖረናል። ያንንም እንጠይቃለን፣ ከሰውም ይሁን ከፈጣሪ። ከጠየቅን በኋላ ሁላችንም የሚጠበቅብን ነገር ቢኖር ትዕግስት ነው። ታግሶ የሚፈለገውን ነገር እስክናገኝ ድረስ መጠበቅ። ይሁንና ትዕግስት ከሌለን ከፈጣሪም ይሁን ከሰው የምንጠብቀውን ነገር የጠየቅነውን ነገር ለማግኘት አንችልም። ምክንያቱም በትዕግስት ማጣታችን ውጤቱን ስለማናገኝ ነው። እስቲ አንድ ጥያቄ ልጠይቃችሁ። ወደ ማረሚያ ተቋማት ሄዳችሁ 10 ዓመት፣ 20 ዓመት፣ 25 ዓመት ዕድሜ ልክ የተፈረደባቸውን ሰዎች አናግሯቸው። ምን ይቆጭሃል፣ ምን ይጸጽታል ብትሏቸው ያችን ደቂቃ ታግሼ ቢሆን ኖሮ፣ በዚያች ደቂቃ ትዕግስት ቢኖረኝ ኖሮ ምናልባት በዚህ ሰዓት እዚያ አልገኝም ነበር ይሏቸዋል። የብዙ ሰዎች ሕይወት የተበላሸው ትዕግስት በማጣታቸው። ብዙዎች ከፈጣሪ የጠየቁትን ነገር ማግኘት ያልቻሉት ታግሰው መጠበቅ ባለመቻላቸው። እስቲ ተመልከቱ። አንድ ሰው ተንበርክኮ ከፈጣሪ ጠይቆ ፈጣሪው ያንን ነገር እስኪሰጠው ድረስ መታገስ አቅቶት ቢክደው፣ አለበለዚያም ራሱን ቢያጠፋ ፈጣሪ ሊሰጠው የነበረውን ያንን የጸሎትን ምላሽ በራሱ ችኮላ አጣ ማለት አይደል? ብዙዎቻችን ከሕይወት የፈለግነውን ነገር ባለማግኘታችን ጠብቀን ታግሰን ለማግኘት የሚወስደው ትዕግስት ባለመኖሩ ዛሬ ብዙ የተዘበራረቀ ነገር ውስጥ ገብተናል። ለዛ ነው አባቶች ትዕግስት መራራ ናት፣ ፍሬዋ ግን ጣፋጭ ነው ይላሉ። ስንታገስ እንመረራለን፣ ስንታገስ እንበሳጫለን፣ ስንታገስ እንቆጣለን፣ ስንታገስ እንደ ሞኝም እንቆጠራለን። ታግሰን ግን ያቺ የፈለግናት ቦታ ላይ ስንደርስ ውጤታማ
ስኬታማም የምንሆነው እኛ ነን። ይሄ የኔ ጉዳት የመጨረሻውን የሰው ልጅ ትልቁን ትዕግስት ምናልባትም የፈጣሪን ትዕግስት የሚፈልግ ጉዳት ነው ብዬ በድፍረት መናገር ይችላል። ለምን ካላችሁ በቀጥታ ከነርቭ ጋር በቀጥታ ከስፓይናል ኮርድ ጋር የተያያዘ ጉዳት ነው። ወይ በአንድ መድኃኒት አሊያም በአንድ ቀዶ ጥገና ቀጥታ የሚስተካከል አይደለም። በየቀኑ በሚደረጉ ሕክምናዎች በየቀኑ በሚወሰዱ መድኃኒቶች ወይንም ደግሞ የፊዚዮቴራፒና ሌሎች ኤክሰርሳይሶችን ይፈልጋል። የታገሰ ብቻ ውጤቱን ያገኛል። ዛሬ በቅርብ ያያችኋቸውን በዚህም ቪዲዮ ላይ የምታዩቸውን የመሻሻል ለውጦች ያየሁት ታግሼ በመስራቴ ነው። ስንቶቻችሁ ትዕግስት ይኖራችኋል? ስንቶቻችሁስ ታግሳችሁ የምትፈልጉትን ውጤት እየጠበቃችሁ ነው? ባለመታገስ ድካም ውስጥ ወድቃችሁ ስንቶቻችሁ የምትፈልጉትን ነገር አጥታችኋል? ቀላል ምሳሌ ልስጣችሁ እንደገና። ልጅ መውለድ ያቃታቸው ባልና ሚስቶች 10 ዓመት 15 ዓመት ታግሰው ጠብቀው ልጅ የሚያገኙ ሰዎች አሉ። መታገስ አቅቷቸው በወራት አሊያም በዓመት ትዳራቸውን የፈቱ ሰዎችም በዛው ልክ አሉ። በእነዚህ በሁለቱ ሰዎች መካከል ያለው ልዩነት ምንድን ነው ብትሉኝ፣ ትዕግስት፣ መታገስ፣ የጠየቃችሁት እስኪመጣ መጠበቅ፣ ያቺ መጥፎ ጊዜ እስክታልፍ ድረስ በትዕግስት ማለፍ። የዛን ጊዜ ውጤቱን ታገኙታላችሁ። የታገሰ ያተርፋል። የታገሰ ያገኛል። የታገሰ ይሳካለታል። የታገሰ ህልም የመሰለውን ትልቁን ፍላጎቱን ያሟላል። ያልታገሰ ግን ወድቆ ይቀራል። ያልታገሰ ብቻ ህልሙን ሳይደርስ ይቀራል። ትዕግስት የማይጨበጥ ነገር ግን ህይወትን የሚያስቀጥል ቁልፍ መሳሪያ ነው። ትዕግስቱን ይስጠን። እንግዲህ በእንቅስቃሴዎቼ ዛሬ አብረን ስንጓዝ እንድንቀርጽ ያገዙን፣ እንዲሳካ ያስተካከሉልን እነሱን ማመስገን እፈልጋለሁ። ዋይት ሃውስ ሆቴል፣ ኢዲኤፍ ጂም ኤንድ ስፓ፣ ማን ያዘዋል እሸቱ ግቢ ወይም ሬስቶራንት፣ እንዲሁም ደግሞ ይሄ ነገር ከጠዋት ከሌሊት ጀምሮ እስካሁን ድረስ እንዲስተካከል አብረውኝ የቆዩ በቀረጻው፣ በድምፅ፣ በኤዲቲንግ ከኔ ጋር ውለው ያመሹ ሰዎች ሁሉ እዚህ የምትመለከቷቸው የምመለከታቸዋለሁ። እነሱን ሁሉንም ከልብ አድርጌ አመሰግናለሁ። ሁሉንም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። በቀጣይ ከነገ ጀምሮ ወደ ህንድ ሀገር በመሄድ ሁለተኛውን ዙር ሕክምናዬን አደርጋለሁ። ከሕክምና መልስ ስመለስ ደግሞ በቀጣይ ቪዲዮ አገኛችኋለሁ። ወዳችኋለሁ። ክፉ አይንካችሁ። አመሰግናለሁ። ባለፈው እንግዲህ የነበረውን ከበረከት ደባይ ጋር ያደረግነውን ቃለ መጠይቅ ወዳችሁታል። ከሱ ጋራ በኢምፓክት ቲዩብ ደግሞ መጥተን እንወያያለን። ዝርዝሩን ደግሞ እንገልጻለን። እዚህ ያ ቀን እስኪመጣ ድረስ ኢምፓክት ቲዩብን ሰብስክራይብ እያደረጋችሁ ትቆዩናላችሁ። አመሰግናለሁ።